ለመጀመሪያ ጊዜ በሂዩማኒቲ ሂስቶሪ ዛሬ እስራኤል ጀብድ አደረገች። አንድ ኢትዮጵያዊ አንድ ሀበሻ ይህን ስታወራ ትንሽ ቅር ስላለኝ ነው። ምክንያቱም በአየር ላየር ውጊያ እኛም ኢትዮጵያውያን ታሪክ የሰሩ ፓይለቶች አሉ። እነ ብርጋዴር ጀነራል ለገሰ ተፈራ በካራማራው ጦርነት ጊዜ እስከ 5 የሚሆኑ የሶማሌን ሚግ 21 ጀቶች በአየር ላይ የመቱና የጣሉ ታሪክ የሰሩ ድንቅ ፓይለቶች አሉ። እስራኤል በአየር ላየር ውጊያ የጣለችው የኢራን የጦር ጀት የመጀመሪያው አይደለም። እኛም በአየር ላየር ውጊያ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ ብቻውን 5 የጦር ጀቶች የጣለ ድንቅ ፓይለት ያለን ኢትዮጵያውያን። ዛሬ እንዱ በጣም ያስገርም ጀብድ ነው የተሰራው። ቆይ ሰሞኑን በአሜሪካ እስራኤልና ኢራን መካከል እየተደረገ ባለው ጦርነት የአየር ላየር ውጊያ ተካሂዶ ነበር። በዛም የአየር ላየር ውጊያ የእስራኤሉ የጦር ጀት የኢራኑን የጦር ጀት መቶ እንደጣለ ያው ሁላችንም ሰምተናል። እቺ ልጅ አይ ቲንክ እስራኤል ነው የምትኖረው፣ ኢትዮጵያዊ ናት። ምናልባት እስራኤል ረጅም ዓመት የኖረች ይመስለኛል። አማርኛዋ ትንሽ ይታገላታልና እና የእስራኤሉ የጦር ጀት የኢራኑን የጣለበትን ታሪክ በጣም በመደነቅ በመገረም በጣም ደስ ብሏት ነው የምታወራው። አሁን እዚህ ጋር ስለ እስራኤልና ስለ ኢራን ፖለቲካ ላውራ አይደለም፣ እኔ ስለ ራሴ ሀገር አንድ ነጥብ ለማንሳት እስቲ እሷን እናስጨርሳትና የኔን ሀሳብ አስከትላለሁ። ዛሬ እንዱ በጣም ያስገርም ጀብድ ነው የተሰራው። ለመጀመሪያ ጊዜ በሂዩማኒቲ ሂስቶሪ ዛሬ እስራኤል ጀብድ አደረገች። ለመጀመሪያ ጊዜ የእስራኤል ኃይል ጦር ሰማይ ላይ እያለ ኢራንን ሄዶ ሊተኩስ እያለ አየር ላይ ምን ያያል? የእስራኤል ደግሞ የጦር አዛዥ ሲነዳ የነበረውን ፓይለት ያንን አየር ያየውና ምን ያደርጋል? አየር ባየር ላይ ተኮሰ። ያንን ገና ሳይተኩስ አየር ላይ አከሸፈው። ለመጀመሪያ ጊዜ በሂዩማኒቲ ሂስቶሪካል እንደዚህ አይነት ጀብድ ተሰርቶ አይታወቅም። ኦኬ፣ እዚህ ጋር ነው ልትበይ። እንግዲህ ያው እንደሰማችኋት ትንሽ አማርኛ ያስቸግራታልና ንግግሯ ትንሽ ግራ ይገባል። ለማንኛውም ልትል የፈለገችው የእስራኤል የጦር ጀት የኢራኑን የጦር ጀት አየር ላይ እያለ በዓለም ለመጀመሪያ ጊዜ የአየር ላየር ውጊያ ተደርጎ የእስራኤሉ የጦር ጀት የኢራኑን መቶ ጥሎታል ነጥቡ እና በጣም ደስ ብሏታል። ቪዲዮ በጣም በብዙዎች ታይቷል። ብዙዎች ወደ 17000 ያህል ሰዎች ሪያክት አድርገውበታል እና በጣም የታየ ቪዲዮ ነው። እዚህ ጋር እስከ እስራኤል ጋር ለመወዳደር አይደለም። እስራኤል በጣም ጥሩ የዓለም ላይ ምርጥ የሆኑ ጦር ጀት አብራሪዎች እንዳሏት ይታወቃል። በአየር ኃይሏም በጣም አንደኛ ከሚባሉት ውስጥ እንደሆነች ይነገራል። ስለሱ አይደለም ግን አንድ ኢትዮጵያዊ አንድ ሀበሻ ይህን ስታወራ ትንሽ ቅር ስላለኝ ነው። ምክንያቱም በአየር ላየር ውጊያ እኛም ኢትዮጵያውያን ታሪክ የሰሩ ፓይለቶች አሉ። እነ ብርጋዴር ጀነራል ለገሰ ተፈራ በካራማራው ጦርነት ጊዜ እስከ 5 የሚሆኑ የሶማሌን ሚግ 21 ጀቶች በአየር ላየር የመቱና የጣሉ ታሪክ የሰሩ ድንቅ ፓይለቶች አሉ እና እስራኤል ዛሬ ያደረገችው የመጀመሪያ አይደለም። እንደ አንድ ኢትዮጵያዊ እንደ አንድ ሀበሻ የራስሽንም ታሪክ ልታውቂ ይገባል። በአየር ላየር ውጊያ ታሪክ የሰሩ ፓይለቶች ነበሩን። ካራማራ ላይ ጦርነቱ ሲጀመር ሶማሌ እንደሚባለው እስከ 28 የሚደርሱ ሚግ 21 የጦር ጀቶች ነበራት። በጣም በዛ ጊዜ ዘመናዊ የነበሩ። ኢትዮጵያ ደግሞ F5 የሚባል ዘመናዊ የሚባል አይደለም። በዛ ዘመን ትንሽ ወደ ኋላ የቀረ ያው በደርግ ዘመን ስለነበረ ብዙ አቅም አልነበረም። ግን ወኔና የሀገር ፍቅር የታጠቁ እስከ 5 የሚቆጠሩ ፓይለቶች እዚህ በምስሉ ላይ የምታያቸው እነ ጀነራል ለገሰ ተፈራ፣ ኮሎኔል አፈወርቅ ኪዳኔ፣ ኮሎኔል በዛብህ ጴጥሮስ፣ እነ ኮሎኔል ባጫ ሁንዴ፣ ሻለቃ ታደሰ ሙሉነህ የተባሉ የኢትዮጵያ ፓይለቶች በዛ በካራማ ጦርነት ጊዜ እጅግ አስገራሚና አስደናቂ ታሪክ ሰርተዋል። የኢትዮጵያ አየር ኃይልም በዘመናዊ ትጥቅ እጅግ ከሚበልጠው የሶማሌ ኃይል ጋር ለመፋለም መሰናዶውን አጠናቀቀ። እስካሁን ድረስ ሶማሊያ በአጥቂነት፣ ኢትዮጵያ በተከላካይነት ቆይተዋል። አሁን ግን ወሳኙ የፍልሚያ ጊዜ ደረሰ። ሁሉም ቦታውን ይዟል። የኢትዮጵያ አየር ኃይል አሰላለፍ 9ኛው ስኳድሮን ብርጋዴር ጀነራል ለገሰ ተፈራ፣ ኮሎኔል ባጫ ሁንዴ፣ ኮሎኔል መንግስቱ ካሳዬ፣ ኮሎኔል በዛብህ ጴጥሮስ፣
ብርጋዴር ጀነራል አሸናፊ ገብረ ጻዲቅ፣ መቶ አለቃ አፈወርቅ ኪዳኑ ናቸው። የአምስተኛው ስኳድሮን ቦምብ ጣይ ክፍል አሰላለፍ ጀነራል አማሃ ደስታ፣ ጀነራል ተጫነ መስፍን፣ ኮሎኔል ብርሃኑ ውብነህ፣ ኮሎኔል ብርሃኑ ከበደ፣ ኮሎኔል ተሻለ ዘውዴ፣ ጀነራል ንጉሴ ዘርጋው፣ ጀነራል ተስፉ ደስታ። የቦምብ ጣይ ስኳድሮን ካምቤራ B52 ጀነራል መስፍን አይሌ፣ ኮሎኔል አሰፋ መክብብ። ሐምሌ 14 ቀን 1969 የመጀመሪያው የአየር ለአየር ውጊያ ተጀመረ። በዓለም የተከለከለ ነገር ሁሉ በኢትዮጵያ ላይ መሞከር የተፈቀደ ይመስል ሶማሊያም ልክ እንደ ፋሽስት ጣሊያን በዓለም አቀፍ ሕግ የተከለከለውን የሲቪል የመጓጓዣ አውሮፕላን መተው ጣሉ። ይህ እንደተሰማ ኮሎኔል በዛብህ ጴጥሮስና ኮሎኔል መንግስቱ ካሳዬ ወደ ቦታው እንዲበሩ ተደረገ። ሁለት የሶማሌ ሚግ 21 አውሮፕላኖች ሌላ ጥፋት ለማድረስ በኢትዮጵያ አየር ክልል ውስጥ ሲበሩ አገኟቸው። መጀመሪያ ኢንተርሴፕት ያደረጉ ሶማሌዎች ነበሩ። በዛብህ ጴጥሮስና መንግስቱ ካሳዬ ውጊያ ለመግጠም ፊታቸውን አዞሩ። በዛብህ ዊንግማን ስለነበሩ ለመንግስቱ ካሳዬ ቶሎ ብለህ ወደ ላይ ውጣ ዙም አሉት። አደረገ። የሶማሌ ፓይለቶች ወደ ላይ የሚወጣውን አውሮፕላን አይተው እነሱም ወደ ላይ ሲነሱ በዛብህ ሮኬት ቀረብ ባላቸው በአንደኛው ላይ ተኮሱ። ደረቱን መሃል ለመሃል ገመሱት። ፈነዳ። መንግስቱ ካሳዬ ወደ ላይ መውጣቱን ተወና ፊት ለፊት ስትሬት ኤንድ ሌቭል ለመተኮስ ሲዘጋጅ የሶማሊያው ፓይለት ፊቱን አዝሮ ሸመጠጠ፣ ወደ ሀገሩ ፈረጠጠ። ሚግ 21 እና F5 በፍጥነትም በጉልበትም ስለማይገናኙ ለጊዜው የሶማሊያው ፓይለት ነፍሱን አተረፈ። ሶማሊያም ለአንድ ቀንም ቢሆን አንድ አውሮፕላን አደረላት። በዛብህና መንግስቱ ግን በድል አድራጊነት ወደ ምድብ ቦታቸው ተመለሱ። በአየር ለአየር ውጊያ አንድ አውሮፕላኗን ያጣችው ሶማሊያ ለበቀል 3 ሚግ 21 አውሮፕላኖችን አሰማራች። እነዚህ አውሮፕላኖች ገና የሶማሊያን ክልል ሳያልፉ የራዳር ሰራተኞች አዩአቸው። ወዲያውም ትዕዛዝ መጣ። ለጀነራል ለገሰ ተፈራ ተነገራቸው። አብረዋቸውም ኮሎኔል ባጫ ሁንዴና መቶ አለቃ አፈወርቅ ኪዳኑ ተመደቡ። ለገሰም ለሁለቱ ባልደረቦቻቸው 3 ሚጎች ናቸው እንግዲህ አንዳንድ ይድረሰና አሉ በቀልድ መልክ። ሶስቱም በደስታ እየተሳሳቁ ወደ F5 አውሮፕላናቸው አመሩ። ለገሰ አውሮፕላናቸው ውስጥ እንደገቡ ቴክኒሻኑ አስፈላጊውን ፍተሻ አድርጎ እንደጨረሰ ትኩር ብሎ አያቸው። ለገሰም በአይዞባይነት ስሜት በድል እንመለሳለን አሉት። ቴክኒሻኑ በድል ተመለሱ ብሎ ከመሰላሉ ወረደ። ሶስቱም ተንደረደሩ። ሆ ብዬ መጣለሁ እያሉ ወደ ሰማይ ከነፉ። የጠላት አውሮፕላኖች የት እንዳሉ በምን ከፍታና ፍጥነት እንደሚበሩ ከራዳር ሰራተኞች ለለገሰ ተነገራቸው። ለገሰም ለባጫና አፈወርቅ መልእክቱን አስተላለፉ። ከላይ ወደ ታች ለማጥቃት ሶስቱም ከሶማሊያ አውሮፕላኖች በላይ ከፍ ብለው በመበታተን ስፍራ ይዘው መብረር ጀመሩ። አልማዛዊ አሰላለፍ ወይም ጎልደን ትራያንግል የሚባለው ነው። ወዲያው የሶማሊያ አውሮፕላኖች በመሳሪያቸው ሬንጅ ውስጥ ሲገቡ ለገሰ ዳይቭ አደረጉ። ለየት ያለ ማኖቨር ነበር። ሶማሌዎች ያላሰቡት መብረቅ የወረደባቸው መሰላቸው። ለገሰ መተኮስ ጀመሩ። ሶማሌዎች ግራ ተጋቡ፣ ተደናገጡ። ሁለቱ ጎን ለጎን የነበሩት አንዱ ወደ ግራ አንዱ ወደ ቀኝ ታጠፉ። ብዙ አልቆዩም፣ ተገናኙ። የመጨረሻ የናፍቆት ሰላምታ ይመስል ነበር። እርስ በርስ ተላተሩ። ለገሰም ፈገግ አሉና ወደ ነባጫ ቀና ሲሉ ነባጫ የተረፈውን አንድ አውሮፕላን ሲያባሩ ተመለከቱ። እሱም ብዙ አልሄደ፣ ከመሬት ጋር ተላተመ። ለገሰም
የሰው መሬትና አየር በግፍ ሶ የገባ እኛ ብቻ ሳንሆን ተፈጥሮ ይታገለዋል። ባጫና አፈወርቅም ዋናው ድሉ ነው ጌታዬ አሉ። ለማንኛውም ኢትዮጵያ 4-0 እየመራች ነው። በሁለት ቀን የአየር ለአየር ውጊያ ሶማሊያ 4 ሚጓን አጣለች። እነለገሰም በድል ተመለሱ። ሆ ያሉ እንደገና የሶማሊያ ጦር ያለውን ኃይል አጠናክሮ በኢትዮጵያ ሰራዊት ላይ ከፍተኛ የማጥቃት ዘመቻ ከፈተ። የኢትዮጵያ ሰራዊት በለየት ዋጋ ነው። ነገር ግን የኢትዮጵያ ጦር እርዳታ ካላገኘ ድሬዳዋ በጠላት እጅ ልትወድቅ ነው። ከአየር ኃይል ዘመቻ መምሪያ በኩል ትዕዛዝ መጣ። አየር ኃይል ድሬዳዋን የማዳን ታሪካዊ አደራ ቀርቦለታል የሚል። ሁሉም የአየር ኃይል አባል ራሱን ለዘመቻ አዘጋጀ። 5 ምርጥ ፓይለቶች ተዘጋጁ። ለአየር ባየር ውጊያ ጀነራል ለገሰ እና አፈወርቅ፣ ለቦምብ ጣዩ ደግሞ አማሃ ደስታ፣ ማሞ ጉደታና ብርሃኑ ብነህ ናቸው። 5ቱም እልህና ጥቃት እየተናነቃቸው ወደ አውሮፕላናቸው ወጡ። 5 ሆነው የድሬን የመከራ ደመና ለመክፈፍ ተንሳፈፉ። የኢትዮጵያ ሰራዊት በከፍተኛ ሁኔታ እየተጠቃ ነው። የሶማሌ ታንኮች፣ ከባድ መሳሪያዎች በድሬዳዋ አየር ኃይል አውሮፕላን ማረፊያ ውስጥ ይርመሰመሳሉ። እግረኛው ጨበጣ ገብቷል። ግማሹ ወደ ኋላ ማፈግፈግ ጀምሯል። የሰማዩ ጀግና ጀነራል ፋንታ በላይ በጅፕ ላይ ሆነው ሰራዊቱን ከመሬት ያስተባብራሉ። የሚሸሸውን ተመለስ ይላሉ። በሌላ በኩል የሰማይ ላይ ጓደኞቻቸውን የት ደረሳችሁ ይላሉ። በርቱ ይላሉ፣ ይማጸናሉ። ለድሬዳዋ ህዝብም አየር ኃይል እየደረሰ መሆኑን አበሰሩ። ህዝቡም እልልታና ጩኸቱን አቀለጠ። በጀነራል አማሃ የሚመራው ቦምብ ጣይ ቡድን ዝቅ ብሎ እየበረረ ወደ ኢላማው ሲጠጋ ጀነራል ለገሰና አፈወርቅ አየር ላይ የሶማሌን አውሮፕላኖች ማሽተት ጀመሩ። እነ ጀነራል አማሃ አየር ኃይል ግቢ ውስጥ የሚተራመሰውን ታንክና ጨለንቆ አካባቢ የሰፈረውን የጠላት ጦር ሲመለከቱ ወይ ድሬ እኛ በህይወት እያለን አሉ። ዳይቭ መግባት ጀመሩ። አማሃ ገብቶ ሲወጣ ማሞ ጉደታ ይተካል። ማሞ ሲመለስ ብርሃኑ ይወርዳል። ለ3 ተቀባበሉት። አሁን የነለገሰ ተራ ከራዳር ቴክኒሻኖች መልእክት መጣ። ለአፈወርቅም ደረሰው። ተዘጋጁ። ለገሰና አፈወርቅ ለረጅም ጊዜ የተለያቸውን ዘመዳቸውን የሚቀበሉ ይመስል ጓጉተዋል። አዎ እንግዶቻቸው መጡ። 2 ሚጎች ናቸው። ለገሰ አንዱን ኢላማቸው ውስጥ አስገቡና አፈወርቅን እንዴት ነህ አሉት። ጌታዬ በስሏል አለ። ለገሰም ባርከው አሉት። አፈወርቅም ስለ ድሬ አለና ተኮሰ። ለገሰም በግፍ ስለ ደፈራቸዋት ኢትዮጵያ ያሉና ሚሳኤል ለቀቁት። አምስቱም ፓይለቶች የድሬዳዋን እንባ ጠራርገው በድል ተመለሱ። ድሬን እያሰቡ ጦርነቱ ሲጀመር ሶማሊያ 28 ሚግ፣ ኢትዮጵያ ደግሞ 4 F5 ተዋጊ አውሮፕላኖች ነበሯቸው። 15 ቀን ባልሞላ ውጊያ ግን ሶማሊያ ከ4 ያነሱ አውሮፕላኖች ብቻ ቀርተዋታል። በጀግኖቹ የኢትዮጵያ አየር ኃይል ባልደረቦች ከ20 በላይ የሚሆኑት ረግፈዋል። ከነዚህ ውስጥ 5ቱ ደግሞ በለገሰ ተፈራ የወደሙት። አሁንም ደግሜ መናገር የምፈልገው ይሄ ታሪክ ስለ እስራኤልና ኢራን አይደለም፣ ስለ ዩኤስኤም አይደለም። በዚህ ጦርነት ላይ በተነሳ አንድ ጉዳይ ላይ ግን እኔ ስለ ራሴ ሀገር ስለሚመለከተኝ ጉዳይ ለማንሳት ነው። ስለዚህ
በኢራንና በእስራኤል መካከል ያላችሁ የተለያዩ ደጋፊም ተቃዋሚዎች እባካችሁ ይሄ ስለ እስራኤልም ስለ ኢራንም አይደለም፣ ስለ ሀገሬ ኢትዮጵያ ነው። እኔ የሚመለከተኝ የሀገሬ ኢትዮጵያ ጉዳይ ነው። ስለዚህ ጉዳዩ እሱ ነውና ፕሊስ በዛ መልክ እንደ አንድ ኢትዮጵያ እንድታደምጡኝ ነው ፈልገው። ቴንክ ዩ